አሁን እህት ወይም ወንድም ቢኖረኝ ምንድነው የማደርገው ብዬ አስባለሁ። እሺ አሁን እውነቱን ንገሪኝ። ያፌት ምንድነው ያደረገሽ? ናታንን አጠመደው። ምን? ንገሪኝ ወንድሜ ምንድነው ያደረገው? የሆነ ሰዓት ላይ ስራ አገኘሁ ብሎ ለኢንተርቪው ሄዶ በጣም አምሽቶብን ነበር፣ ታስታውሻለሽ? ከዛ ሲመጣ ምን እንደተፈጠረ ምንም ነገር አላስታውስም ብሎን ነበር። አዎ በደንብ አስታውሳለሁ። እና ያኔ ያፌት ነው የጠራው ያልሽኝ ነው? እሱ ነበር። እሺ ምንድነው ያደረገው? እሱ እንዲወስድ አድርገው ሰው አስገድዷት። ፂ በእናትሽ ተረጋጊ። ይሄ ነገር ካንቺና ውጭ ማንም ሰው አያውቅም። ናታን ራሱ ምንም የሚያስታውሰው ነገር የለም። እና አንቺንም በሱ ያስፈራራሽ? አዎ ናታንን ሰው እንዲገል አድርገው ቪዲዮ ቀረጹት። ከዛ ለፖሊስ እንሰጣለን። ከዚህ በፊትም ሰው የመግደል ኬዝ ስላለበት እድሜ ልክ እንዲታሰር አደርገዋለሁ አለ። ከታሰረም በኋላ አስገድየው ራሱን እንዳጠፋ አድርጋ አቀርባብረዋለሁ ሲለኝ ምን ላድርግ? ለናታን ቀና ማለት እኔ ማጎንበስ ነበረብኝ። እሱን ያደረግኩት እኔ። ይቅርታ ይሁ በጣም ይቅርታ አድርጊልኝ። ለአመታት ላሰቃየሁሽ፣ ለአመታት ለፈረድኩብሽ፣ ለአመታት ፍቅርሽን ላበላሸሁብሽ ይቅር በይኝ እባክሽ። ለሁሉም ነገር ይቅር በይኝ። ተይ ፂ፣ አሁን ሁሉም ነገር አልፏል። ግን የማይቆጨኝ ነገር ምን እንደሆነ ታውቂያለሽ? ምንድነው? ንገሪ። መጀመሪያ ተነሺ፣ መሬቱ ይቀዘቅዝሻል። እባክሽ ዝም ብለሽ ንገሪ። አይ እሺ ይኸው ተነሳው። ምንድነው አሁን ንገሪ። ወንድ ሆናለች። እኔ የምፈልገው የሚታገልልኝ ወንድ ነው አለች። እኔ እኮ ለሷ የትም ገባ ነበር። ሺህ ሞቱ ይመጣ ለሷ ብዬ ሞት ነበር። እና ወንድነትን የምታሳየው ግድግዳ በመደብደብና እጅን በመሰባበር ነው። አንቺ ሴትዮ አፍሽን ዝጊ። ቆይ ዛሬ ስራልሽ ምን አራለ? እኔማ ሙሽሪት ሻንጣዋን ጠቅልላ እስክትወጣ እየጠበኳት እሷን ለማየት ነበር። እሷ ደግሞ ስራ በዛባት መሰለኝ ቀረች። አዎ ትቆያለች። ስለዚህ አንቺ ስራሽን ላይ ከፍተሽ ወደ ስራሽ እንጂ። እሄዳለሁ። እንዴ ቦርሴን አምጥቼ እሄዳለሁ። ስላሰብሽልኝ በጣም አመሰግናለሁ። አንተማታ ስላልሆነ አንድ ቀን እንደውም ወደ ሰው መግደል ወንድ የሚያስብል ከሆነ መግደል የሚጀምረው ከዚህ ሴትዮ ይሆናል። ተው እንጂ ናታን፣ እነሱ ማሰብ አልቻሉም እና አንተም እንደነሱ ትሆናለህ እንዴ? አሁን እጅ በጣም እየደማ ነው። አልኮል ላምጣና ላጽዳለህ። አያስፈልግም። ልቤ ከሚደማው በላይ ደማ፣ ከሚሰማኝ ህመም በላይ አይሰማኝም። እባክህ እናቱ ድርቅ አትበል። አያስፈልግም አልኩሽ አይደል? እሺ በቃ እሱን አልፈልግም ካልክ ተነስና ልብስን ቀይር። ትናንትም አልክበት አደርክበት። በጣም ቆሽሿል እኮ። ይቆሽሽ ምን ለውጥ ያመጣል? ጸዳው ቆሸሽኩ። ህይወቴ ላይ የሚያመጣው ለውጥ አለ? አየክ ኤፍራታ ልክ ነበረች። ለዚህ ነው ወንድ ሁን ያለችን። አንተ ቶሎ ትሰበራለህ፣ ቶሎ ተስፋ ትቆርጣለህ። ከመጋፈጥ ይልቅ ትሸሻለህ። አዘንኩ ብለህ ራስህን ትጥላለህ። ሽንፈትህን ቀድመህ ታውጃለህ። እኔ እንደዛ አይነት ሰው ነኝ? ደካማ ነኝ? አዎ ደካማ ነህ። እንደዛ ካልሆንክ ተነስና ዘንጥ፣ ታጠብ። ኤፍራታ ፊት ሂድና ቁም። ሳትፈራ አይኗን እያየክ ለምን ብለህ ጠይቃት። ምን ያህል እንደተሰበረች፣ ልቧ ምን ያክል እንደተጎዳ አይኗ ውስጥ ታየዋለህ። በወኔ ከጎኗ እንደሆንክና ምንም ያህል ቢፈጠር ከጎኗ እንዳለክ እጇን እንደምትይዝ ንገራት። ያኔ ያፌትን አይደለም ዓለምን መገልበጥ ትችላላችሁ። እንደዛ ማድረግ የሚችል ይመስልሻል? አዎ ትችላላችሁ። የእናንተ ፍቅር ከዚህም በላይ በብዙ ፈተናዎች አልፏል። አሁንም ታልፉታላችሁ። አሁን ደግሞ ተመልከት፣ እኔም ከጎናችሁ ነኝ። ግን እኮ የሚባል ነገር የለም። ተነስና ልብስን ቀይር። ተነስ ቀይር። አምናለሁ ያፌትን ታሸንፈዋለህ።
ለእስልምና እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለታላቁ ጾም በሰላም አደረሳችሁ እያልን ታላቅ የምስራች ከዲኤምሲ ሪል ስቴት ይዘን መጥተናል። ጾሙን በማስመልከት ለ11 ቀናት ብቻ ለውስን ደንበኞች ለመጨረሻ ጊዜ ለሽያጭ ከወጣው ዲያስፖራ ብሎክ ቁጥር 2 ላይ ከ1.5 ሚሊዮን ብር ጀምሮ ቅናሽ በማድረግ ልናስተናግዶ ነው። ማራኪ እይታን ከጠዋት ፀሐይ ጋር በቤቶ የሚያገኙበት ዘመናዊ መንደርን በደማቁ አለቡ መብራት እየገነባን እንገኛለን። ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ከ40/60 ባንክ ብድር ጋር እንዲሁም ከወለድ ነፃ አገልግሎት ጋር በአንድ የሚያገኙበት። በዚህ ቪዲዮ ማስታወቂያ ለሚመጡ ደንበኞች ብቻ 35% ቅናሽ አዘጋጅተን እንጠብቆታለን። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉልን። ቆይ ለምንድን ነው ፊት ለፊት ማንጋፈጠው? በዚህ ልክ ምን ፈራው ለምንድን ነው? ዳጊዬ ያፌት አንተ ስታዩ እንደሚታይ አይነት ማንነት አይደለም ያለው። አግቶኝ እያለ የትም አትሄድም ብሎ ስላሰበ በጣም ብዙ ነገር ሲያወራ ነበር። ለዛም ነው የማይተውኝ። ሌሎች ሰዎች ከሚያውቁት በላይ ብዙ ነገር ስለማውቅ። እንዴ እንደዛ መሆኑማ በጣም ጥሩ ነው። አሳልፈን ለፖሊስ እንስጥ፣ በቃ እናጋልጥ። ለዛም ነው መረጃ እያሰባሰብን ያለ ነው። ያለ ማስረጃ ቅሬታ ብታቀርብም ራስን አደጋ ውስጥ ከመጣል ውጭ ምንም መፍትሄ አታገኝም። አንድ ደካማ ጎንማ ይኖረዋል። እሱን ደግሞ አገኘዋለሁ። እህቴንማ እንዴ በቀላሉ አለቀለት። አዳጌች እንዴ ምንድነው እዚህ መሬት የምትቆፍረው? የምታወጣው ነገር አለ እንዴ? ምን የሆንኩ ነገር አለ? ምን ሆንኩ? የሆነ ነገር የሆንኩ ይመስላል? አሁን ከምታስበው ላይ በጣም ደህና ነኝ። ምን ነው ደህና አልመስልም? አትመስልም። እኔ ጓደኛ አይደል? ችግርህን ማካፈል ይችላል። እኔ ምንም ማካፈል ችግር የለኝም። ይልቅ ግን እህቴን አይታታል? እንዴት ናት አሁን? እሷ ደህና ናት። በወንድሜ መወደድ የቻለ ሰው ምንም ሊሆን አይችልም። እሱ ከወደደ ዓለምን ይገዛላል። ግን እሱ ችግሩ ሰው አይወድም። አታስብ። እህትህን ግን በጣም ይወዳታል። እኔም የምፈልገው የእሷ አንድነት ብቻ ነው። አንተ ግን ሲበዛ ሚስጥረኛ ሰው ነህ። ቆይ አንተ ያችን የመሰለች ቆንጆ እህት እያለች እንዲህ እስካሁን አልነገርከኝም? እውነት አዝኜብሃለሁ። እኔ የምልህ ግን ዛሬ ያፌት ከቤት ይወጣ እንዴ? አረ በጧት ነው የወጣው። እንደውም ከእንቅልፌ ቀስቅሶ ከቤት ሊወጣ ነው ውጣ አላለኝ። ማንንም እኮ ነው የሚያለው። ቆይ አንተ ግን ለምንድን ነው የፈለገው? አይ እንዲሁ ነው። ሄሎ አቶ ያፌት እንዴት ነህ? አቤት ወይዘሮ ሉሊት። በጣም አስቸኳይ የምነግርህ ነገር ነበረኝ። ስለ ኤፍራታ ነው። ከቻልክ ላገኝ እችላለሁ እባክህን? ስለ ኤፍራታ? ስለሷ ምንድን ነው የምትነግሪኝ? ያፌትዬ ይቅርታ አድርግልኝና ይሄ ነገር በስልክ የሚወራ ነገር አይደለምና ከቻልክ ሻይ ቡና እያልን ብናወራ ደስ ይለኛል። አንድ አስቸኳይ መጨረስ ያለብኝ ጉዳይ አለ። እሱን ስጨርስ